አዲስ አመት ሲመጣ ሰው ልብሱን ገዝቶ ቤቱን አሳድሶ ምናምን በቃ በአዲስ ነገር ነው ቤት እንትን አዲስ አመትን የሚቀበለው። አብርሃም ግን በየአመቱ አዳዲስ ሴቶችን እየቀየረ አዲስ አመትን ለመቀበል እንግዲህ አሁንም ዝግጅቱን ጀምሯል ማለት ነው። ዛሬም እንደምታዩት እንግዲህ እንደዚህ አምሮባቸው ፏፍሽ ብሎ ፊቷ አይታይም። ፊቷ መቼ እንደምናየው ባናቅም ትላንትና ታምኔት ላይም አይታይም። ዛሬም ደግሞ እንደዚሁ አይነት መጥቷል ማለት ነው። እኔ እኮ ግርም ላይ ማለት ነው ምን አይነት ሰው ነው ግን? እኔ ሰው እኮ ቢያንስ ከአንድ ሰው ጋር ህይወት ካልሆነለት ተረጋግቶ አስቦበት የሆነ በቃ አለ አይደለ ለራሱ ጊዜ ሰጥቶ ምናምን ነው። እሱ ግን በቃ ከአንዷ ሴት ጋር ካልሆነለት ወደ አንዱ ሴት። እኔ እኮ የሚገርሙኝ ነገር ሴቶች እስከሱ ጋር የሚሆኑት ሴቶች ምን አይነት አእምሮ ነው ያላቸው? ምን አይነት አስተሳሰብስ ነው ያላቸው? እሺ አሁን የምትመጣው ሴትስ ምን አይነት ሴት ነች? እኔ እንጃ። እውነት ከሆነ ማለት ነው እውነት ሌላ ሴት ይዞ የሚሰራ ከሆነ የትላንትና የተሰራው ታምኔት የዛሬም ይሄ የምናየው ነገር የማናቃት ሴት ወይን እኔ ማስበው ከጽጌ ጋር ነው ብዬ ነው ማስበው። ለስራ ከጽጌ ጋር ይመጣሉ ብዬ ነው ማስበው። ሌላ ሴት ነው ብዬ አላስብም። ያው ፊቷ ስለማታይ ይሄ ነው ብዬ ልነግራችሁ አልችልም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እኔ ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ አቶ አብርሃም እንደምታዩት ዛሬም በአዲስ ነገር መጥቷል። ዛሬም ፊቷ አይታይም። እንግዲህ ፊቷን የምናየው ማታ ይሆናል። ማታ ደርሶ እስከማይደርስ እንግዲህ ቾክ ያለው ምክንያቱም ትናንትና ፊቷን አላየንም፣ ዛሬም አላየንም። ሌላ አዲስ ሴት ትመጣለች ብዬ አላስብም። ከጽጌ ጋር እንግዲህ ባለፈው ፎቶ ሲፖስት በቅርብ ቀን ጠብቁን ብሎ ነበርና ይመስለኛል እሷ ነው የምትሆነው ጽጌ